ነገር ጥሩ ነገር ያለው ይመስለኛል። እባክሽ ተረጋጊ። ምን ይዤ ነው የምረጋጋው? አንተን ከፍ በቃ ቤት መበጥበጡ ነው። ይኸውልህ ቶማስ ሁሌ ጠዋት ማታ ስለሱ እያወራ እንድቆስል ነው የሚያደርገኝ። ኧረ አንቺ ነሽ የምትቆስዩ? እሱ ደግሞ ምን ማለት ነው? አንተ አፍህን ዝጋ። ስለዛ የማይረባ ባልሽ ነው መፍትሄ ያለው። አትጨነቂ። አንተ ማትረባ ስለሱ መጥፎ ነገር እንዳትናገር እያልኩ ነው። ሰማህ? በሱ ነው የምትኖረው። ልክ ነሽ። መቼም አረሳው። ሶሪ በጣም ለቶማስ ብዬ ሳይሆን የመጣው በጣም ነገሮች ስላናደዱ ነው። ሶሪ በጣም እሺ። ኧረ አታስቢ፣ ማለት አይጠበቅምሽ። የራስ ጉዳይ እሺ። ደነዝ ተናገር እሺ። ሌላ ዜና እንዳለ እርግጠኛ ነኝ። ልጆቹ በፖሊስ እጅ አልገቡም። ተመስገን። ባይሆን ትንሽ ያረጋጋል። የማይረቡ አሁንስ ደስ አለሽ? አለሽ አይደለም አለን የሚባለው። ተይ እንጂ። አሁን ደግሞ ለአንቺ ጥቅም ኖረኝ። ውይ እንግዲህ አትጨቃጨቀኝ።